ሰላም ጤና ይስጥልኝ። ይህ ኤርሚያስ ሄልዝ ቲዩብ ነው። እኔ ደግሞ ኤርሚያስ አያው ነኝ። ይህ ቻናል እጅግ በጣም ጠቃሚ የሆኑ ጤናና ከጤና ጋር ተያያዥነት ያላቸውን መረጃዎች ወደ እናንተ ያደርሳል። ታዲያ እናንተ ደግሞ እንዲህ አይነት መረጃ ለብዙ ሰው እንዲደርስ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ እንዲሁም ለቻናሉ ደግሞ ቤተሰብ ከሆናችሁ ቪዲዮውን ላይክ፣ ሼር፣ ኮሜንት በማድረግ እንድትጀምሩ መልካም ትብብራችሁን በአክብሮት እጠይቃለሁ። በአንድነትና በአብሮነት ጤናማ ሕዝብና ሀገርን ገንባ። ጤናችን በእጃችን ነው። ጤናችንን እንጠብቅ መልእክቴ ነው። ዛሬ የምናየው የዝንጀሮ ፈንጣጣ ምንድን ነው የሚለውን የምናይ ይሆናል። እንግዲህ የዝንጀሮ ፈንጣጣ አንዱ በወረሽኝ ደረጃ የሚከሰት አንዱ በሽታ ነው። አሁን ደግሞ ሰሞኑን ያው በጣም አንገብጋቢ ጉዳይ ሆኗል። በወረሽኝ ደረጃ ተከስቷል። ሪፖርትም ተደርጓል። ስለዚህ ይሄ አስቀያሚና አስከፊ በሽታ እንዴት መከላከል እንዳለብን እና ምልክቶቹስ ምን ይመስላሉ የሚለውን ቀጥለን የምናይ ይሆናል። እስከ ቪዲዮ መጨረሻ እንድትከታተሉኝ በአክብሮት ጋብዣችኋለሁ። እንግዲህ የዝንጀሮ ፈንጣጣ በአማርኛ የዝንጀሮ ፈንጣጣ ነው የምንለው። በእንግሊዘኛው ደግሞ የሞንኪ ቦክስ ወይም ኤምፖክስ እየተባለ ነው አሁን ሪፖርት እየተደረገ ያለ በሀገራችን። በጤና ሚኒስቴርም በህብረተሰብ ጤና ኢንስቲትዩትም እየተላለፈ ያለው ኤምፖክስ ተብሎ ነው። ኤምፖክስ የሚለው የእንግሊዘኛው ነው። ወደ አማርኛ ወደኛ ስናመጣው ደግሞ የዝንጀሮ ፈንጣጣ ማለት ነው። እና ይህ ማለት ደግሞ ምን ማለት ነው ስንል የዝንጀሮ ፈንጣጣ የኢንፌክሽን አይነት ነው። የኢንፌክሽን አይነት ሆኖ በኦርቶፖክስ ቫይረስ በተባለ ረቂቅ ተዋሲያን የሚመጣ በሽታ ነው። በተለይ መላ ሰውነታችን ሊያጠቃ የሚችል በመላ ሰውነታችን ላይ ትልቅ የጤና እክል የሚፈጥር የበሽታ አይነት ነው። እንግዲህ መንስኤውን ስናይ ይህ ኦርቶፖክስ ቫይረስ የተባለ ረቂቅ ተዋሲያን ነው። ከታመመ ሰው በሽታው ካለበት ሰው ወይም ከእንስሳ ሊሆን ይችላል ወደ ጤነኛ ሰው በተለያየ መንገድ ሊተላለፍ የሚችል እጅግ በጣም ተላላፊ የሆነ እጅግ በጣም በብዙ መንገዶች የሚተላለፍ ተላላፊ በሽታ ስለሆነ ያው ጥንቃቄም የሚፈልግ በሽታ ነው። እንግዲህ ምልክቶቹን ስናይ ምልክቶቹ በምስሉ ላይ እንደምናየው ምልክቶቹ የመጀመሪያው ዋናው ሽፍታ ነው። በሰውነት ላይ የሚወጣ ሽፍታ ጡብ ጡብ አይነት ነገር የሽፍታ ሰውነታችን ላይ ሽፍታ መከሰት ነው። ጡብ ጡብ ያለ ሽፍታ መጠኑም እንደምታዩት ምስሉ ላይ እንደምታዩት ትልልቅ ነው። ከከክ የተለየ ሽፍታ ትልልቅ ሽፍታ ነው እና በዋነኝነት ይሄ ሽፍታ ነው የሚከሰተው። ሌላ እንደ ማንኛውም ኢንፌክሽን የሰውነት ትኩሳት ይኖራል። የጉሮሮ እብጠት ለመዋጥ መቸገር አይነት ይኖራል። ራስ ምታት፣ የጡንቻ ህመም፣ የአቅም ማነስ፣ አንገታችንና ጆሮአችን አካባቢ የሚገኙ በተፈጥሮ ቁቁር ያሉ ሊምፍ ኖድ ብለን የምንጠራቸው የነሱ ከተፈጥሯዊ ይዘታቸው ውጪ የማበጥ የተለየ ሆኖ የማበጥ እነዚህ ነገሮች ሲከሰቱ የዝንጀሮ ፈንጣጣ መሆኑን የሚያመላክቱ ስለሆኑ እነዚህ ምልክቶች ሲታዩ ቶሎ ብለን ወደ ጤና ተቋም መሄድ እጅግ በጣም ጠቃሚ ነው። እንግዲህ መተላለፊያ መንገዶቹን ስናይ ደግሞ መተላለፊያ መንገዶቹ የመጀመሪያው ንክኪ ነው። ንክኪ ስንል ብዙ አይነት ንክኪ እንትኖች መገለጫዎች አሉ። ከዛ ውስጥ ሰላም መባባል፣ በእጅ መጨባበጥ፣ መሳሳም፣ የትኛውም አይነት የመሳሳም አይነት በሽታው ካለበት ሰው ወደ ጤነኛ ሰው ያስተላልፋል። ሌላ
ይሄ የሻወር ፎጣ ሊሆን ይችላል፣ አንሶላ ሊሆን ይችላል፣ የሻወር ጫማ ሊሆን ይችላል። እነዚህን ነገሮች በጋራ መጠቀም ኢቭን በሽተኛው ይሄ ወይም በሽታው ያለበት ሰው ከተኛበት አልጋ መተኛት በራሱ ይህን በሽታ ያስተላልፋል። ሌላ ጥንቃቄ የጎደለው የግብረ ስጋ ግንኙነት፣ ይሄ በተለይ እነዚህ ሽፍታዎች ብልት አካባቢ በብዛት ይወጣሉ። ይሄ አሁን ከተለያየ ሰው ጋር በተለይ ከአንድ በላይ የግብረ ስጋ ግንኙነት ጓደኛ ካለን እጅግ በጣም ለዚህ በሽታ አጋላጭ ነውና እጅግ በጣም መጠንቀቅ መቻል አለብን። ሌላ ከእንስሳ ወደ ሰው ይሄ በሽታው ካለበት እንስሳ ወደ ሰው ይመጣል በንክኪ አማካኝነት። ሌላው እንዲሁም ምግብ ከእንስሳት የምናገኛቸው የምግብ አይነቶችን በደንብ ሳናበስል መመገብ ይሄ በሽታ እንዲተላለፍ ያደርጋል ማለት ነው። እነዚህን ነገሮች ጥንቃቄ ማድረግ አለብን። ሌላ ህክምናው ምን ይመስላል ብለን ስናይ ህክምናው የሚሆነው ይሄን ሽፍታ የማከም ስራና ወደ ባሰ ነገሩ ተባብሶ ኢንፌክሽን እንዳይመጣ ሌሎች ነገሮችም እንዳይመጡ በዚህ ሰበብ ሌላ ነገሮች እንዳይከሰቱ ማከም ይሆናል። ይህም ደግሞ ታክሞ ለመዳን ከ2 እስከ 4 ሳምንት በሽታው ሊቆይ ይችላል። ሲታከምም በራሱ የለይቶ ማቆያ ክፍል ሆኖ ነው የሚታከመው። ለሌሎች እንዳያስተላልፍ ለሌሎች በሽታው እንዳይዛመት በተለየ ክፍል ውስጥ ሆኖ የሚታከም ይሆናል። ለመዳንም ከ2 እስከ 4 ሳምንት ለመዳን እነዚህን ጊዜያት ሊጨርስ ይችላል። ባንታከመውስ ቢባባስስ ምን ሊመጣ ይችላል የሚለውን ስናይ ሌላኛው የሰውነት ቁስለት ነው የሚያመጣው። የመጀመሪያው ሰውነታችን እንደምታዩት ምስሉ ላይ እንደምታዩትኝ ይሄ ሽፍታ በሰውነታችን ሙሉ ይወጣና ቁስለትን ያመጣል። ሌላኛውና ዋናው የሚፈራው ግን ሰውነታችን ሙሉ በኢንፌክሽን እንዲጠቃ ያደርጋል። ሰውነታችን በደም ስራችን ሁሉ ኢንፌክሽን እንዲከሰት ያደርጋል። ለባክቴሪያ፣ ለፈንገስ፣ ለእነዚህ ሁሉ በር ከፍቶ ይሰጣል። ኢንፌክሽን ካለ ይሄ ሴፕሲስ ብለን የምንጠራው ነገር ካለ ደግሞ በደም ስራችን ይሄ ኢንፌክሽን ከተከሰተ ደግሞ የማይጎዳ የሰውነት ክፍል አይኖርም፣ እስከ ሞት ያደርሳል ማለት ነው። ይህን እንዲህ አይነት ምልክቶች ሲከሰቱ ቅድም እንዳልኩት ፈጥኖ ወደ ጤና ተቋም መሄድ እጅግ ወሳኝ ነው ማለት ነው። ሌላውና ዋናው የመከላከያ ዘዴዎቹን ስናይ እንዴት ነው ይህን ወረርሽኝ ይህን በሽታ እኛንም ሌሎችንም መጠበቅ የምንችለው መከላከል የምንችለው ብለን ስናይ መተላለፊያ መንገዶች ላይ ያየናቸውን ነው እዚህ ላይ አሁን ማስወገድ ያለብን። አንደኛው ምንም አይነት ይሄ በሽታው ካለበት ሰው ጋር በሽታው ከተገኘበት ሰው ጋር እነዚህ ሽፍታ ካለበት ሰው ጋር ምንም አይነት ንክኪ አለማድረግ ነው። ምንም አይነት ንክኪ። ከዛ ውጪ እጅን በደንብ በውሃና በሳሙና መታጠብ። እንዲህ አይነት ሽፍታው የተከሰተበት ሰው ሲታይ ደግሞ ቶሎ ወደ ጤና ተቋም እንዲሄድና በለይቶ ማቆያ እንዲቆይ ማድረግ። ጥንቃቄ የተሞላበት የግብረ ስጋ ግንኙነት እንዲኖር ማድረግ። ይሄ ጥንቃቄ የጎደለው የግብረ ስጋ ግንኙነትን ማስወገድ። ሌላ እነዚህ በጋራ የምንጠቀምባቸው በተለይ የሻወር ፎጣም እንበለው ጫማም እንበለው እንዲሁም አልጋ በዚህን ሰዓት አልጋም ቢሆን እንደዚህ አይነት
በሽታ ያለበት ሰው ወደ ጤነኛ ሰው ሊተላለፍ ስለሚችል እነዚህን ፎጣ፣ አንሶላ፣ ብርድ ልብስ ሌሎችንም በጋራ ለመጠቀም የየራስን መጠቀም ከእንስሳት የምናገኛቸው ምግቦችን በደንብ አብስለን መጠቀም ከእንስሳ ጋርም አላስፈላጊ ንክኪ አለማድረግ። እነዚህን ካደረግን ይሄን አስቀያሚ ተላላፊ በሽታ መከላከል እንችላለን። ራሳችንም ሌሎችንም ይህን በማድረግ ከዚህ ወረርሽኝ ህዝባችንና ሀገራችን እንከላከል። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። በሌላ ጠቃሚ ቪዲዮ የጤና መረጃ እስከምንገናኝ ሰላም ሁኑልኝ። ሰላማችሁ ይብዛ። ሰላም እንገናኝ።